አላልክም ማለት ነው። አንተም ፈዘህ ከህዝቡ እኩል እንዳታየኝና ይሄ ሰው ቤተክርስቲያኒቷ በህግ ከዚህ በኋላ መቅደስ መግባት አትችልም፣ ከዚህ በኋላ ዲያቆን ተብለ መጠራት አትችልም ስትለው ጓ አለና የት ነው እንደፈለግኩ መሆን የምችለው? የት ነው የኃጢአቴ ዋጋ ተከፍሎልኛል እንደፈለግኩ ልሁን? የት ነው? ይሄ ስጋዬ እኮ ጃኬት ነው። በዚህ ስጋዬ እንደፈለግኩ መሆን ይችላለሁ፣ መርመጥመጥ ይችላለሁ። ሃሌሉያ! መሞት ሞቶልኛል፣ ዋጋ ከፍሎልኛል፣ እኔ ጻድቅ ነኝ የሚባለው የት ነው አለ። ሲጠይቅ አገኝ እና ነቢይ ጥሌ የሚባለው እኛ ጋር ነው አለውና ወሰደው። ምን አለ? ሁሉ ሰው እያዘነ አሁን ሰው ሲሞት አለ በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። በአጭሩ እድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው ብሎ ኢየሱስን ሳትቀበሉ እንዳትሞቱ ብሎ ወንድማችን ነፃነት ላይ እንደማላገጥ አለ ማለት እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስን ለሷ እንግዲህ ኢየሱስ ክርስቶስ ሲገለጥላት ማለት ለሷ ኢየሱስ ክርስቶስ ሲሰበክላት ማለት ድቆ የድፍረት ጥግ እና ከመጡ 50-60 ዓመት የሆናቸው ሰዎች ኢየሱስ ክርስቶስ ማን እንደሆነ በጽሁፍ መጽሐፍ ቅዱስን ተርጉማ ደጉሳ ገልብጣ ያስቀመጠች ቅድስት ቤተክርስቲያንን እነዚህ ወጣቶች አሁን አንዳንድ ሰዎች እንዳልክ ዲያቆን ሆኖ እዛ ሄደ ይመስላችኋል። እንዳልክ ዲያቆን ሆኖ አልሄደም። እንዳልክ ድቁናውን አፍርሶ ማግጦ ክህነቱን ጥሎ ሰካራምነቱ በዝቶ ዘማዊነቱ በዝቶ ክለብ ጨፋሪነቱ በዝቶ ስለዚህ እዛ ደግሞ ብላክሜል ሊያደርጉት ይችላሉ። መጨረሻ ላይ አንድ ቦታ መወሸቅ ስላለበት እዛ ሄዶ ኦርቶዶክስን እንዲሳደብ ኦርቶዶክሳውያን እንዲያሸማቅቅ ምክንያቱም ስርዓቱ የሚፈልገው ይሄንን እዛ ሆነው እንዲሳደቡ እዛ ሆነው እንዲያበሽቁ እዛ ሆነው መልስ እንዲሰጣቸው ስለሚፈልግ ማለት እንጂ ቤተክርስቲያኒቷ ግን መመሪያ አላት፣ ህግ አላት፣ ቀኖና አላት፣ ስርዓት አላት። በስርዓቱ የሚሄድ ሰው ይቀጥልባታል፣ በስርዓቱ የማይሄድ ሰው ደግሞ ይፈርስባታል። ስለዚህ ከዚህ ሲወጡ የጋርቤጅ የቆሻሻ ማራገፊያ ቦታ ይሄዳሉ ማለት ነው። ስለ ቃሉ በጣም ይቀርታል መቼም ምንም ማድረግ ስለማይቻል ለምሳሌ ወንድማችን ፓስተር ትዝታው ሳሙኤል አለ። ፓስተር ትዝታው ሳሙኤል በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ባልተዛር ማለት ይሄ ባልተዛር የሚባለው እዚህ አፍሪካ ውስጥ የነበረው ሰውዬ ባልተዛር እና በቃ ሁል ጊዜ በሰላም የማይተኛ ብቻ ሳይሆን እንደ ውሻ እግር የሚያይ በተለይ የሴት እግር ያለፈ ጊዜ በጣም ነው ብዬ እውነት ቸገራለሁ ማለት እና የተወጋ ነው የተወጋ ነው። የኢትዮጵያ ቤተክርስቲያን በዶላር ነው የምትከፍለው። ከዚህ ከወጣ በኋላ አሜሪካ ሲሄድ ሚስት አለው ልጅ አለው ብላ በዶላር ነው የምትከፍለው እና ወንድማችን አዳም ተብሎ እንግዲህ ምድርን ሙላት የተባለው እንደዛ መሙላት አለብኝ ብሎ ከአንድ ሚስቱ ነው እንደዛ ምድርን መሙላት ያለበት። እሱ ግን ሰንበት ትምህርት ቤት ሄደው አስጠና የተባሉትን ያያል ይበርታል። እድሜዋ ደረሰ አልደረሰ አይደለም፣ ባልተዛር ነው የተወጋ ነው፣ አጋንንቱ የወጋው ነው። ስለዚህ ያችን ልጅ ደፈራት፣ ወለደች። እንደገና ደግሞ ሌላ ባለትዳር ሴትዮ ሚስትየዋን ሩቅ ቦታ ልኮ እንደገና እሷንም ተኛት። ሴቶቹ ደግሞ ዶናልድ እንደዚህ ዘማሪ ነው ምናምን ወይ እንደዚህ ነው ከተባለ አጋንንቱም በጣም እንትን ይላቸዋል መሰለኝ። እሷም ተኛት፣ ወለደች። ስለዚህ ቤተክርስቲያኒቷ አሁን ኢየሩሳሌም ሄዱት ሊቀ ጳጳስ ናቸው ከኮሎራዶ ጉባኤ ተሰበሰበ። እንዴት ነው የምናደርገው? ይሄ የተጠመቀ እስላም ነው እና በእስልምና ነው የሚፈቀደው 4 ሚስት 5 ሚስት የሚፈቀደው በእስልምና ነው እና ይሄንን የተጠመቀ እስላም ምን እናድርገው? ስለዚህ ታቦቱን ማክበር የለበትም፣ መቅደስ መግባት የለበትም። ይሄ በህግ ነው። ስለምን ነው አይደለም። ማርያም ታማልዳለች አታማልድም ኢየሱስ አምስላላ አይደለም። ዘማዊነቱን ያስወጣው ክህነቱን አቆሸሸ። አንድ ባለ አይምሮ ሰው ማድረግ የማይችለውን ነገር አደረገ። ስለዚህ ቤተክርስቲያኒቷ በቀኖና መሰረት ልጆችን ውጪውን አሳድግ ብላ ሰጠችው። የአሜሪካ መንግስት ደግሞ ተቆራጭ ለዚህኛዋ ልጅ፣ ተቆራጭ ለዛኛዋ ልጅ፣ ተቆራጭ ለነዚህኛው ልጆች ብሎ ይሄንን ባልተዛር መስመር አሰለችው። ከዛ አበደ። ይሄው
እንግዲህ ከዛ ቤተክርስቲያኒቷ ዶላር በነፃ ነው የሚያገኘው። የኦርቶዶክስ ደግሞ ስትሆኑ በተለይ አገልጋይ ከሆናችሁ ምናምን በጣም ገቢው በጣም ከባድ ነው። ምክንያቱም ካሴት ይሸጣሉ፣ ሲዲ ይሸጣሉ። እንደገና ኒውዮርክ ላይ የዚህ ቀን ቅዳሴ ቀድስልኝ ይባላል። ከዛ የትኬት ተችሎ የሆቴል ተችሎ ካሴቱን ጭኖ ሄዶ ሸቀጡን አራግፎ በልቶ ጠጥቶ ነው ይመጣው። እዛም ደግሞ እንደዚሁ ሲያገኝ ይላል ማለት ነው። ስለዚህ አገኙትና ያ ነገርም ይሁን እንግዲህ እኔ የማውቀው ነገር የለም። ያ ነገር ይኖር አይኖር የማውቀው ነገር የለም። ወንድማችን ወደዛኛው ክለብ ገባ። እዛኛው ክለብ ከገባ በኋላ እንግዲህ እንደምታዩት ጠዋት ከእንቅልፉ ይነሳና ታምረ ማርያም ቁጥር 6 ታምረ ማርያምን ፍቲ ምናምን ይላል። ከዛ እንቅልፍ ይወስደዋል፣ ይሄዳል። ታክሲውን ነርቶ ይመጣና ደግሞ ይመጣል። ዛሬ የምንነጋገረው ስለ ታቦት ነው። ታቦት ማለት ነው ተጨጨጨጨ ይላል። ከዛ ይዘጋል። እስከ 250 እስከ $300 መላክ ነው። $150 $200 የምትልኩ ሰዎች ካላችሁ በኋላ ልክ እንደጨረስኩኝ ገብቻ ያለው ከዛ ላኩ የምላችሁ ቦታ ትልካላችሁ። እዛ አካባቢ ገዳማውያኑ በቀደም ይሄንን ለማዘጋጀት ሲመጡ የመኪና አደጋ ደርሶ ወደ 9 ሰው ሞቷል። ነገር ግን ከገዳማውያኑ 2ቱ ትንሽ አደጋ ደርሶባቸው ተርፈዋል። በሚገርም ሁኔታ ማለት ነው። ተበድረው ነው እየታከሙ ያሉት። ስለዚህ 2 ልጆችን አስቸግራለሁ ወይም ደግሞ ተው 2 ሰዎች ጋር ደውላለሁ። አልፈልግም 2 ሰዎች ጋር ደውላለሁ። 2 ሰዎች ጋር ደውላለሁ። እነዛ 2 ሰዎች ዳይ ስላቸው ይቀጥላሉ ማለት ነው። አንደኛው አባት ናቸው፣ መነኩሴ ናቸው። ኦፕራሲዮን ተደርገዋል። ደረታቸው አካባቢ ተቀድቶላቸዋል። ደም ወደ ውስጥ ፈሷል። ግን ደህና ናቸው፣ ደህና ነኝ ብለዋል። ሌላኛው ወንድም ነው፣ ወጣኒ ነው፣ ረድ ነው። እሱ ደግሞ የእሱ ነው ትንሽ ሕክምና ይፈልጋው፣ ግን እሱም እግዚአብሔር ይመስገን ስራ እየሰራላቸው ነው ያለው። የሞቱትን ግን ነፍስ ይማር። የሞቱት መንገደኞች ናቸው። እነዚህ ግን ለተልእኮ ገዳሙ ልኳቸው የወጡ ናቸው። እነሱን ለሐኪም ቤቱ ቀጥታ ለተልኩላቸውና ለሐኪም ቤቱ የሚከፈል ነው። ተበድረው ነው የገቡት። ስለዚህ ለዛ ነው 2 እንድትዘጋጁ ነው። 2 ሰዎች አሉ። ኦኬ አንዱ አለ ያንዱ አለ። የሁለተኛውን አዛለሁ። ይሄው ነው፣ ሌላ ምንም አያስፈልግም። አሁን ወደ እንትን እንሄዳለን። እንግዲህ እንደዚህ እያልን እንቀጥላለን። 2 መርሃ ግብሮች ናቸው። ከዚህ በኋላ 3 ይቀሩናል። ያው ጥምቀትን ተነጋገርነው ነው የወንድማችን የነፃነትን ጉዳይና ነፃነት ወርቅነህ ትንሽ አወዛጋቢ ነገር ተፈጥሯል እና የእሱ ሞት አስደንግጧል ብዙዎች ሰዎች። እኔ በእውነት በአካል እየኖርኩ ከማላቃቸው ሰዎች መካከል አንዱ ነው። ግን የሳቅ ምንጭ ነው። ሳንፈልግ የሚያስቀን ነው። እኔ ብዙ እንደዚህ ከጋሽ ፍቃዱ በኋላ 2ኛ ሰው እኔ ስለ የጥበብ ሰዎች ላይ ሀሳቤን ስሰጥ ማለት ነው። እኔ ፍሬሽማን የሚባለውን ነው ያየሁት። ካላየኸው ተብዬ እኔ ሄድኩት። አለማየሁ ታደሰ እና ባለቤቱ ማርታም ነበሩ። የዛን ቀን ተገናኝተናል። እኔና ዘማሪ ሰገድ ጌታቸው ነን ያለ እንግሊዝ ታይጂ ነበር ያየሁት እና ታምሜ ነው ወገቤን ታምሜ በሳቅ ይሄን አፌን መክፈት አቅቶኝ በሳቅ ደረቴን አሞኝ ሆዴ ቆስሎ አልተወው ነገር የሚተው አይደለም። አልቀመጥ ነገር ፍዳይን አየው። ልጁ ሲጀመር ጀምሮ እስኪጨረስ ድረስ ሰው ማሳቅ ይከብዳል እና ጸጋ ነው በእውነት ተጨንቀው የዋሉ ተጠበው የዋሉ ሰዎች፣ ስትረስ ያለባቸው ሰዎች ፈውስ ይሰጥ የነበረም ሰው ነው ማለት ይቻላል። እና ከነፃነት ደስ የሚለው በየትኛውም በዚች ባጭር ጊዜው በየትኛውም ቦታ ኮመንት ተደርጎ ያልቅ። በእውነት ኮመንት ይሄን ቲያትር ነው ያየው። ግን የሚሰሩት ሌሎች ነበሩ እና ወንዱ ልጅ ለእኔ በስማም ያለ ልጅ ነው፣ የፒያሳ ልጅ ነው። ነገር ግን አሞኝ ቆስዬ የመጣሁት
እዛ የገቡትን ሰዎች ስጠይቅ 16ኛ ጊዜ ነው፣ 15ኛ ጊዜ ነው፣ 14ኛ ጊዜ ነው የሚሉት። እኔ ሁለተኛ ከገባው መሞቴ ነው ያልኩት። ግን የሚናገሩት እንዴ አይሰለቻችሁም ወይ? ይሄን ሁሉ አስገቡ አንቺ በየቀኑ ነው የሚፈጥረው። በቃ አለቀ። ትላንት አይተን መጥተን ዛሬ ስንመጣ ዛሬ ቲያትሩ ሌላ ነው። ለግምገማም ለምን የማይመችም ወይ እሱ ሲመጣ ነዳጅ ጨምሮ ይገኛል፣ በነዳጁ ይተርባል፣ ወይ የሆነ ነገር ይሆናል፣ በዛ ይተርባል። በቃ በዛ እያለ ነው የሚጨርሰው አሉ። መሰጠት ነው፣ በሆነ ጸጋ ነው። ሌላ አንድ ጓደኛ ነበረኝ፣ እሱን ይቀርብ የነበረ በጣም ደግነቱን፣ በጣም የዋህነቱን፣ በጣም አማኝነቱን፣ በጣም ደግሞ ዝቅ ያሉትን ልጆች ለማሳደግ ያለው ክብር ፒያሳ ጥርሱ ወላቃውን ልጅ የታክሲ ሹፌር ነበር። እሱን እንዴት እንዳመጣው ያቀጭሉ ልጅ እንዴት እንዳመጣው እና እሱም የመጣበትን መንገድ ስለሚያውቅ በጣም በር ዘጊ ያልሆነ የማይቀና እንቅፋት የሌለው እና ደግሞ ለእውቅናው ለሙሉ ጠንቋይ ቤት የማይዞር ጠንቋይ ቤት የማይዞር እና ደግሞ አማኝ እምነቱም ደግሞ ሌላው ላይ ጫና በሚፈጥር መልኩ የማይገልጥ። ምክንያቱም የህዝብ ሰው ሲሆን የህዝብ የሚሆን ሰው በተለይ ሙያው ላይ ያለ ሰው መበሻሸቅ የለበትም፣ ምን የለበትም። እምነቱን አለው፣ ኦርቶዶክስ ነው። ቅዱስ ዑራኤልን በጣም ይወዳል። ምን ይላል እና እምነቱንም አክብሮ የሰውንም አክብሮ በጾታ በፖለቲካ በዘር በቀለም ሳይለይ ማንንም ሳይለይ በሆነ ማንንም ሳይለይ በቃ ሙያውን ብቻ ጥበቡን ብቻ በመከወን ሰጣ። በህይወት በኖረበት ዘመን በእድሜው ከተጠቀሙ ሰዎች አንዱ ነፃነት። አሁን ስለማውቀው ሰው አይደለም ባወራው፣ ማለት ይሄ አውቄው አብሬው ዊነሲ ምን አይነት ሰው እያልኩ አይደለም። ከሚያውቁት ሰዎች ሁለት ሰዎችን ማውቀው፣ ሁለቱም ሰዎች የቅርቤ ሰዎች ናቸው። አንደኛው የልብ ጓደኛው ነው፣ የኔም ጓደኛ ነው፣ ግን እሱን አላውቀውም። አንደኛውም ደግሞ የኔው ወንድም ነው፣ የኔ ሰው ነው፣ ያውቀዋል። የእነዚህ ሁለት ሰዎች ምስክርነት እንኳን ይዤ ሲሄድ፣ ምክንያቱም በቅርብ ስለሚያውቁት ሌላው እንደሚያውቀው አደባባይ ላይ መንገድ ላይ ሳይሆን አብሮ በመብላት አብሮ በመጠጣት የሚያውቁት ሰዎች ናቸው። በእውነት ከባድ ነው። ከባለቤቴ ጋር እያወራን ነበረ። ሌላ ጨዋታ ነው የምናወራው። ስልክ ተደወለላት፣ አነሳች። ትንሿ ልጅ ለካስ ትዊተር ላይ ምናምን አየች መሰለኝ። ማሚዬ ነፃነት እኮ አረፈ ስትላት ምንም አላለች። አይደለ ነፃነት ወርቅ ነው። እዛ እኔም ደነገጥኩና በቃ ዝም አልኩኝ ማለት ነው። በኋላ ስልኩ ከተዘጋ በኋላ መርዶን ይመስለው ስቅስቅ ብላ ራሷን እስኪያማት ድረስ ለወንድ ልጇ በኩር ልጃችን ራሱ ስታስረዳው እሱ ራሱ መጥቶ ተዋወቃሉ አይነት ነገር እና ከየቤቱን የሰማሁት። ታዲያ ይሄንን ከጽሁፍም የሰማሁት ብዙ ሰዎች ይሄንን ለአንድ ወንድሜም ስነግረው ስዊድን ሀገር ያለች እዚህ የምትባል እህቴ በቃ ልክ ታውቀዋለች አታውቀውም። ይሄ መሰጠት ነው፣ ይሄ መታደል ነው። እግዚአብሔር እንደ ነፃነት እንደ ፈቃዱ ተክለ ማርያም በሁሉ ዘንድ የመወደድን ጸጋ ይስጣችሁ። ሞት አይቀርም። የት አባቱ ሄደልን፣ የት አባቱ ተገላገል ነው ከመባል ይልቅ እንዲህ በቃ ስቅስቅ ብሎ ሰው መቼም አምላኩ ያያል፣ ቤተሰቦቹም ያያል እና ሌላውም ደግሞ ይማርበታል። ነፃነት ምን አድርጎ ነው? ገንዘብ የከፈለው የለም፣ ጉቦ የሰጠው የለም፣ ለመወደድ ብሎ ያደረገው ነገር የለም። ሙያውን አክብሮ ሌላውን አስከብሮ ሌሎች እንዲረዱ አድርጎ እሱም ይዞ መጥቶ ያለችውን እግዚአብሔር የሰጠበትን እድሜ ተጠቅሞ አልፏል። አሁን ዛሬ የሚወጡ ነገሮች አሉ፣ እያየን ያለናቸው ነገሮች አሉ። አሁን ነፃነት በህይወት እያለ ቤተክርስቲያን ሲያጸዳ ቤተክርስቲያን አላሳየም። አንድ ሁለት ፎቶዎቹን አይቻለሁ። ይሄ ሽንቁሩ ሚካኤል አካባቢ አንዴ ነጠላ አድርጎ የሚካኤል ቀን፣ አንድ ቦታ ደግሞ ከአርቲስቶች አግኖ ቤተክርስቲያን የጽጌ ማህሌቲውን ምናምን ቆሞ አይቼው፣ ከዛ ውጭ አላየሁትም እግዚአብሔር በሚያውቅ። ነገር ግን አሁን ቪዲዮዎች እየወጡ ነው። ይሄ ማለት ቅዱሳን የሚሰሩት ነው። በእውነት እነዚህ
ራሳቸውን ደብቀው መንፈሳዊነታቸው ምናቸውን ደብቀው ባህታውያን አሉ። አሁን የምታመልከቱ ነፃነት የአምላኩን ቤት እንደዚህ የሚያገለግል ለአገልግሎት ለሙያው ለስራው እንኳን ሄዶ ቤተክርስቲያን ሲገባ በረከት ልቀበል የሚል እና ይህ ሞገስ የሚሰጠው መወደድ የሚሰጠው መከበርን የሚሰጠው ያከበረው ጌታ ነው የሚያከብረው። የወደደው ጌታ እንዲወደድ ያደርገዋል። ያከበረው ጌታ እንዲከበር ያደርገዋል። የታመነለት ጌታ እንዲታመን ያደርገዋል። ያገለገለው ጌታ ሰዎች እንዲያገለግሉት ያደርጋል ማለት ይሄ መታመን እና ሌሎቻችሁ አርቲስቶችም ከዚህ ነው መማር ያለባችሁ። የጥበብ ሰዎች ስትሆኑ በሙያችሁ ላይ ያ ሙያ አክብራችሁ መሄድ በጫት የሚገኝ በመጠጥ የሚገኝ በጥንቆላ የሚገኝ በሟርት የሚገኝ በመተት የሚገኝ ሌላውን በማሳጣት በማሳቀል የሚገኝ እውቅና መጨረሻ ላይ እከካም ያደርጋል። መጨረሻ ላይ አመዳም መጨረሻ ላይ ተገላገል ነው በቃ እንኳን ሄደ ምን ነው ቆየብን ያስብላል ማለት። እንደ ነፃነት ያለው ግን ህመሙን ችሎ አመመኝ ሳይ ሰው እስከ መጨረሻው ድረስ እየታየ ህመሙ ፊቱ ላይ እያስታወቀ ገጹ ላይ እያስታወቀ መናገር እያቃተው ሰው ሙያውን አክብሮ ይሞታል። እንግዲህ ሐሙስ ነው ተቀርጾ አገልግሎቱን ጨርሶ ከስቱዲዮ ወጥቶ ነው እንግዲህ ይሄ ልጅ ያረፈው። በእውነት እንድናገር ነው ያደረገኝ ለብዙዎቻችን። ይሄ መሰጠት አይደለም ወይ? መሰጠት አይደለም ወይ? ደግሞ አሜሪካ የመኖር እድል አለው፣ ከባለቤቱና ከልጆቹ ጋር መኖር እድል አለው። አልተሰጠኝም ማለት እዛ ወዛደር ሆኖ መኖር ይችላል። ምንድነው ስሙ ኡበር እየነዳ መኖር ይችላል። ካርቶን እየተሸከመ መኖር ይችላል። ደግሞ ሰብሰብ ብሎ አንዲት ቪሲዲ አንዲት ምናምን እያደረገ እየሸጠ መኖር ይችላል። ግን አለ እኔ የተሰራሁት እኔ የተፈጠርኩት ለዚህ ሙያ ነው ብሎ መተው ብዙዎች የሚመኙለትን ብዙዎች የሚሳሩለትን እሱ የሚወደው ታቦት እሱ የሚወደው ኡራኤል በወሬ ሄዳችሁ ታምራቱ ሲነበብ ብትሰሙ እልል የሚያስብለው ሰው መልአኩ ቅዱስ ኡራኤልን ነግሬው ነበረ። ኡራኤል ቅዱስ ኡራኤል ወይ ዲቪ ደርሶኝ አሜሪካ ይወድቅ እንደሆነ ዣንጥላ አስገባልሃለሁ ብዬ ነግሬው ነበረ። ቅዱስ ኡራኤልም ሰማኝ፣ ጸሎቴንም ተቀበለ። እንዳልኩትም ዲቪ ደረሰኝ፣ ሄድኩኝ፣ ይኸው ዣንጥላዬን አስገባለሁ የሚባልበት ቦታ ከታምራት በሙሉ ብዙ አሜሪካ ወሰደኝ ኡራኤል የሚባልበት ቦታ ነው። እሱ ያ ብዙ ሰዎች የሚመኙትን ቦታ ብዙ ሰዎች የሚያስቡትን ቦታ ትቶ በሙያው ላይ ነው ያከበረው። እየነገርኳችሁ ነው። ጓደኛው ስለሆነ ነው እንደዚህ የምትናገር አላውቀው። እኔ ባይኔም አይቼው አላውቅም፣ ሰላም ብዬም አላውቅም፣ ጨብጬውም አላውቅም። ከስክሪን ውጪ ብዙዎቹን አርቲስቶች ያውቃቸዋለሁ፣ ግን ይሄ ነፃነትን አላውቅም፣ በፍጹም አላውቅም። ግን መነገርና መመስከር አለ ስላለብን ነው። እና ይህ ሰው ነው ያረፈው፣ ይህ ሰው ነው የሞተው። እንግዲህ አርፏል። እንግዲህ ያው ደግሞ ዘብረቅ ላደረገው ነው ልደባልቀው ነው ማለት ስለማንችል መሆን የማይደረግ ነገር ተደርጓል። ባያነቃቁት በቃ እንደተወደደ ለምሳሌ ደበበ እሸቱ በራሱ ፈልጎ ነው በዛ በወያኔ ጊዜ ከዛም ከአብይ ጋር ያን ሁሉ ነገር አደረገ። የሀገር ፍቅር አይደለም የግለሰብ አምልኮ አብይን በማምለክ ብቻ የመጣ ነገር ነው። ግን ከህዝብ ልብ ተተፋ። ፕሬዝዳንቱ ቀብሩ ላይ ተገኝተው ዳንኤል ክብረት ተገኝተው ሚኒስትሮች ተገኝተው ምናምን ተገኝተው አይደምቅ አያለቅስም። ዘመድ ወዳጅ ሊያለቅስ ይችላል፣ ግን ብዙዎችን ስላቆሰለ ማለት ነው። ለምሳሌ ኮመንት የሚያደርጉ አሉ። እኔ ኦሮሞዎቹን አያቸዋለሁ። የሆነ ኢትዮጵያዊ አርቲስት ሲሞት በተለይ ኦርቶዶክሳዊ ከሆነ የታባቱ ምናምን ሲሉ ነው የምሰማው። የትግራይ ኤሊቶችም ምኖችም ሲሉ ነው የምሰማው። ሁሉ ሰው የተስማማበት ሞትና ያዘነበት ቢኖር ሁሉም ሰው ደግሞ በእውነት ይሄ ሰው ሰው ነበር ብሎ የመሰከሩለት የኦነጎቹንም አይቻለሁ፣ የቲፒኤልኤፎችንም አይቻለሁ፣ የትግሬዎችን አይቻለሁ፣ የኦሮሞዎችንም አይቻለሁ። በነገድም ከሄድን ማለት እንደውም ቴዎድሮስ ደግሞ የአማርኛ ቀሻሪ ነው። ቴዎድሮስ ሬዮ በሚገርም ቃል ነው ነፃነትን የገለጸው ማለት ነው። እነ ጉማ ሰቀታ እንኳን ደጋገሙት ነፃነትን ማለት በእውነት
ከጽንፈኛ ጴንጤዎች በስተቀር በነፃነት ሞት የተከፋ ሰው አላየሁም። እነሱም ደግሞ እና ጽንፈኛ የዋሃቢ እስላሞች ሁለቱ ሲናገሩ አይቻልም። ለምሳሌ እንዳልክ የሚባል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የነበረ ነው፣ ግን በእኛ ቤተክርስቲያን ውስጥ በነበረ ጊዜ ጋጠ ወጥ የነበረ ነው እና ደግሞ በጣም ስድ የነበረ ነው። ከዛ ደግሞ ክህነቱ ያለው አፈንግጦ ክህነቱን ያረከሰና ከጋብቻ ውጭ የወለደ ነው። ስለዚህ ቅድስት ቤተክርስቲያን ትዝታውን ባገደችበት እሱንም አግደዋለች። ስለዚህ ቤተክርስቲያንን ማገልገል የሚቻለው በንጽህና በቅድስና ነው የሚል ማለት ነው። ወንድማችን ቴክኒሻን ቶሎ ቶሎ ብታመጣልኝ ደስ ይለኛል። ተካተካ ብታደርግልኝ